ኮከብ ማሰስ መልቀም በጨረቃ በቀን የውለት ሚዛን ሴት አይኗን ታስራለች እድሜዋን ተሰርቃ ረቂቅ ከሚለው የምትለውን አጭር ነው ማለብላችሁ ተጨረማምተው የወደቁት ወረቀቶች ለከራማ የተበተኑ ፈንዲሻ መስለዋል ጅምር ጽሑፍ የተሰበረ እርሳስ በረባው ባልረባው ነገር የተጣበበ ጠረጴዛ ያለቀበት የሶፍት ካርቶን 3 ቀን ያስቆጠረ ያልታጠበ የቡና ስኒ ያልተከደነ ፔርሙዝ የምጥን ሽሮ ቀለም ያለው ግድግዳ ላይ 4 ዓመት ያለፈው ካላንደር ኧረ ያስተዋሽ ያለ የሚል ይመስል ተንጠልጥሏል እነዛ የታሰቡት ያልታሰቡት ሁሉም ለሐሳቡ ተዘበራርቀው ተቀምጠዋል ሐሳብ ሲያላምጥ የቆረጠነው እርሳስ የመፋቂያ ጫፍ ሊመስል ትንሽ ነው የቀረው ኤርሚያስ የ10 ዓመት ፍቅረኛውን ፋይል ሳይዘጋ ከእህቷ ጋር የጀመረው አዲስ ምዕራፍ ውጤት ምን እንደሚሆን ለማወቅ ጓጉቷል ረቂቅ የማታውቀው ነገር ቢኖር ያላወቀችው ብቻ ነው የወትሮ ደንዳና ልቡን ከተሰደደበት መልሶታል በከፊል የራሱን ታሪክ እየመሰሉ ቢቸገርም መጨረሻውን ለማግኘት የጀመረው ጉልበት ሆኖታል አጠገቡ ያሉትን ሐሳብ የሚበታትኑ ምስቅልቅል ነገሮች በሙሉ ተነስቶ አጸዳ ጥግ ከቲቪው ጀርባ የተሸራረፈው ማጨሻ ጢም ብሎ ከተሞላው ፈም ላይ እጣን በተን አደረገ ከርቤና ወገርት ቀላቅሎ ማጨስ ያስደስተዋል ቅዳሜና እሑድ ብቻ ነው በተለየችው ማጨሻ ነጭ ዕጣን የሚያጨሰው ያኔ ስስ ካኔቴራ በረጅም ሙታንታ በሰፊ ሸመጥ ለስላሳ ሙዚቃ ከፍቶ ሙሉ ቀን በረጅም መፋቂያ ጥርሱን እየሟጨ በዕጣኑ ሽታ ከሰማይ ቤት እረፍት አድርጎ ይመጣል ከአልጋው ትይዩ ያለውን 14 ኢንች ቲቪ ተመለከተው የተሸከመው አቧራ አይቶ ራሱን ነቀነቀ የቲቪው ማስቀመጫ ወደ ኋላ ዘንበል ስላለ ውሃ ልኩ እንዲቃና በውጭ ሀገር አፍ የተጻፈ መጽሐፍ ነበር ያስደገፈው ፐርፌክት ዴይዝ የሚለው መጽሐፍ አንገቱን ዘመም አድርጎ ተመለከተ ቆይቷል ካነበበው ሴት ናት ጻፊዋ በጣፋንታ ላይ ያተኮረ መጽሐፍ ነው አሉለት ያለ ደራሲ ሲዳክር በጉል ያሳያል ቢሆንም የመጽሐፉ ጣፋንታ በራሱ ያሳዝናል የቲቪ ድጋፍ ወደ ቦታው ተመለሰ ግራጁን ወደ ቴፑ ሰዶ ከፈተ የሙሉ ቀን መለሰ ስርቅርቅ ድምፅ አጀበው ቁመትሽ ያለ ካቆመበት ለመቀጠል እርሳስና ወረቀቱን ጠመደ የዕጣኑ ጢስ ሲትጎለጎል ራቁቷን ጀርባዋን ሰጥታ ለወንድ ራሷን የሸለመች ልጃገረድ ይመስላል የጢሱ ቅርጽ ሽቅም አጓጓሉ በዚህ ቅዝቃዜ ለዚያው ማንም በሌለበት ብቻችንን እዚህ መሆኑን ወዲያው ነው ተመልከተው እስቲ ሰማው ከእግዚአብሔር የበለጠ ሰዓሊ ያለ ብለህ ታስባለህ አዎ ማን አንቺ ሙዛዛ የምሬን ነው እግዚአብሔር እኮ ኮፒ የማይደረግ ሰዓሊ ነው ስስታም ነው ግን እንዴት አንቺን አንድ ብቻ አደረገብኝ እጇን ሳባ አደረገው ጣቶቿ ከመርዘማቸው በተጨማሪ የጥፍሮቿ የሰጠን ጥፍሮቿ ላይ የተጋደሙ ሰማያዊ ቀለም የሆነ ያልታወቀ ነገር አመላካች ነው አግድም ጥቁር መስመር አለበት ኤርሚያስ የረቂቁን አይበልባ ገለበጠውና የውስጡን ሳመላት እንደዚህ አትሳመኝ አላልኩም ብለሽኛል መልሶ ሳማት እና ለምን ውስጥ የሚበልጥ ተረብሸዋል መሳሜት አገር ነው የረብሻ ምልክት የሆነው ሌባ መሆን ይቀረ እኔን የሰረቅሽው ምን ችግር አለ ውስጥ እጄንና አንገቴ ስር ስትስበኝ የሆነ የማላውቀው መንፈስ መላ ሰውነቴ ላይ ሲርመሰመስ ይታወቀኛል እህትሽን እንድትለኝ ነበር አንገቷን አቀረቀረች ሌባነቷ ውስጧን ሲሟገታት ሲተናነቃት ታቀረቅራለች ምን የኔ ቆንጆ አጠፋው ታናሽ እህቴ ስላንተ ባወራችን ቁጥር እየወደድኩ እየተራብኩ መጣሁ ይኸው አገኘሽኝ እኮ በስርቆት የተገኘ ማንኛውም ነገር አንገት ያሰብራል አሁን
ውስጥ እጇን ሳብ ማደረጋት። በእናትህ እንደ ኤሌክትሪክ ይነዝረኛል እያልኩ ከከንፈሬ ግድብ የሚመነጨው 6000 ቮልት እኮ ነው። ሳቀናት። ሂድ ሞዛዛ ባዶ ሜዳ ላይ እንዲህ መለኳኩስ ያስወነጅላል። በየትኛው የወንጀለኛ መቅጫ ሕግ የኛ ሀገር ነው? አይ የኛን እንኳን ተይው። ለምን አሰርዘን ሌላ ማጻፍ እንችላለን። ማታ ማታ ብዙ ነገር መቀየር ይቻላል። ስማ አንዲትን ልጃገረድ ሳትፈቅድና ሳታስብ ልቧን አሸፍቶ ለጦርነት መቆስቆስ ኃጢአት ነው ይላል ሕጉ። የምድር ሕግ ስለ ኃጢአት ቦታ የለውም። ሞዛዛ አትሟዘዝብኝ። የኔን ሀሳብ ማናናቀን። አሁንም አይን አይኗን እያየ ውስጥ እጇን ሳማት። ቀስ አድርጎ በምላሱ በስሱ ዳበስ አደረጋት። ለመከላከል ግን ጉልበት አጣች። እዚህ ሆቴል አልጋ ይሻለሁ። ቀስ ብሎ ተመለከታት። ዝምታዋ እንደ ጨረቃዋ ውብ ነው። እንደ ጠራው ሰማይ ቅኔ ጸጥ ያለ ባህር ሲዘፍን ይመስላል። ከዋክብቶች ፊቷ ላይ የፈነጠቁት ብርሃን ጥይምኗ ላይ እንደ ወርቅ መርገፍ ተነስንሰዋል። አልሰማሽኝም? ፈገግ አለችለት። በጠረጴዛው ስር እግሮቿን ጭኖቹ ላይ አድርጋ ነበር። እጇን መለሰላትና ሁለቱም እጆቹን ከጠረጴዛው ስር ሰደዳቸው። የኔ ቆንጆ አንድ አይነት ላባ ያለን ሰዎች ነው። ምን አለበት አብረን ብንበር? የት? ከልብሽ ሰፈር፣ ከፍቅርሽ ዋሻ፣ ከሰላምሽ ደጅ ሰላም። ሳቋ መጣ። ህሊኗ ውስጥ ስንቆሽ ለምን እንደሚጣፍጥ አብዝቶ የተወራን ጥሩ ፍቅር ለምን ሰርቆ የራስ ለማድረግ እንደምንማስብ ብላ አሰበች። እጆቹ እግሮቿን እየዳበሰ እሳቱን ይበልጥ ለማቀጣጠል እያናገሩ ናቸው። በለስላሳ ዳሰሳ ከወንበሩ ጠጋ አለ በስለት ወደ እሷ። ከወንበሯ ጠጋ አለች ወደ እሱ። እጆቹ ግን እዛው እሳት እያቀጣጠሉ ስር የሰደደው የጭኗ ሙቀት መላ ሰውነቷን በንዳድ ናጣት። እነዛ በሚያማምሩ ጣቶቿ የጠረጴዛውን ጨርቅ ጭንድድ አድርጋ ያዘች። ከምትገልጸው በላይ ውስጧ ሲመሰመስ ተሰማት። ሰማዩ ዝቅ ብሎ የተገለበጠውን የፍቅር መሶብ ለመክደን ተቃርቧል። የጣሩ ሽታ ከሩቅ ደብር ተሰዶ እንደሚመጣ ጣዕሙ እየቀነሰ ነው። ደረጀ ለአፍታም ካቀረቀረበት ቀና አላለም። በሁለቱ ፍቅር የቀና ይመስል ሰውነቱ ግሏል። ረቂቅ የጠጣችው 2 ብርጭቆ ወይን ከስር ከሚቆሰቆሰው ፍም ጋር ተዳምሮ አግሏታል። ጭኖቿን ጭምቅ ስታደርግ አብራ እጆቿንም ከጭኖቿ ጋር አጣበቀችው። አራግበው የመሰል ሁኔታዋ አይኗ ላይ የተዳፈነ ፈጠን በል የምን መፍዘዝ ነው የሚል ጽሑፍ እያነበበ ነው። ስራ አልፈቱም እጆቹ። ሁለቱም ወንበራቸውን ስበው ተጠጋግተዋል። ያስተዋለ ግን አልነበረም። ቀኝ እጁ ከፍም ዳርቻ አንስቶ አቀፋት። አንገቷን ከፍም የተለጀ የእጅ ሲያውቃት ተሰማት። ደረጀ ጭኑ ስር ለብ ያለ ሙቀት ሲፈስበት ታወቀ። ተቆነጠነጠ። እነሱን ለማድረግ እርሱ መቀዝቀዝ እንዳለበት ዘነጋ። እርሳሱን ጠበቅ አድርጎ ያዘ። ረቂቅ በትከሻዋ አልፎ የመጣውን ፍም የለበሰ ስጋ ሳመችው። ግራ እጇን ከጠረጴዛው ስር ወርውራ እጅ ለእጅ ተቆራኙ። ሁለቱም የቀራቸው ቀይ ወይን እኩል ተጎንጭተው ተነሱ። ጃኬቱን አለበሳት። የሁለቱም የልብ ትርታ ሲዳምና ይደልቃል። ደረጃውን ተገርሞና በሙቀቱ ተውብቆ የመጻፊያ እርሳሱን ጠበቅ አደረገ። የዕጣኑ ሽታ ሙሉ በሙሉ ርቋል። የማጨሻው አምዷል። ረቂቅ የሱን እጅ ጠብቅ አድርጋ ይዛ እየተከተለችው ነው። እየተቻኮለ የተከራየበትን ቤት በር ከፈተ። ሆቴል አላዋጣው። ረቂቅ ወደ ኋላ ቀረት አለች። ዞሮ አያት። መሬት ተመለከተች። አይበሉባዋን ሳማት። እጇን በእጁ ሳብ አድርጋ አላቀቀች። ደረጀ ጠበቅ አድርጎ ሲጽፍ እርሳሱ ተሰበረ። ትሽ አለ ተበሳጭቶ። የተሰበረው በድዴት ግድግዳው ላይ አላከመ። ማጨሻው አጠገብ ኩርምት ብሎ